በእናታችሁ ይሄን ቪዲዮ እዩት፣ ይጠቅማችኋል። የአስመሳይ ሰው ባህሪ፣ አስመሳይ ሰው ጠላታችሁ ነው። ይሄን ማወቅ አለባችሁ። ባህሪው ምንድነው የሚለውን እናያለን። ወታደር ፊት ለፊት ያለውን ጠላት ይዋጋል ወይም ይደበቃል ወይም ይሸሻል። በዚህ ሁኔታ ራሱን ያድናል። እኛም ዛሬ ከአስመሳይ ሰዎች ራሳችን ማዳን አለባችሁ። የነሱ ባህሪ አንድ 6 ባህሪ አላቸው። እንመልከታቸው። አንደኛ ውሸታሞች ናቸው፣ ይዋሻሉ። እናንተ ጋር መጥቶ ሌላ ሰዎች እናንተ ጋር ያማሉ። ከናንተ ጋር ይሄዱላ የናንተን ደግሞ ለሰዎች ያማሉ። ስለዚህ አንዱን ሲያማ ለኔ ብለ ስማ ነው ነገሩ። ስለዚህ እነዚህ አስመሳይና ደካማ ሰዎች ናቸው። አንደኛው ይሄ ነው። ሁለተኛው ፊት ለፊት ሌላ ከጀርባ ሌላ ናቸው። እናንተ ጋር ሌላ ሰዎች ጋር ሌላ ናቸው። ስለዚህ እንደ ወታደሩ ነው። እነዚህ በጣም እናንተን የሚወዱ የሚመስሉ እናንተ የሰራችሁትን ስራ ውጤቱን እንደ እድል የሚቆጥሩ በአዘናችሁ ጊዜ የሚመጡ የናንተን ለቅሶ የሚያዩ በእናንተ ደስታ ላይ የማይካፈሉ የናንተ ማልቀስ እነሱን የሚያስደስት ሰዎች ናቸው። እነዚህ አስመሳይ ሰዎች ናቸው ማለት ነው። እነዚህ ሰዎች እናንተ እድል ባገኛችሁ ቁጥር እንዴት ነው ብሎ ሲጠየቁ አረ እሱ የሚችል አይመስለኝም የሚሉ፣ እሱ እኔን አያክልም የሚሉ፣ እከሌ ይሻላል የሚሉ የናንተን ውርቀት የሚፈልጉ ሰዎች ናቸው። እነዚህን በዚህ ባህሪያቸው ታውቃላችሁ። ስለዚህ እንደ ወታደር መሆን አለባችሁ። ሁለተኛው ይሄ ነው። ሶስተኛው እነዚህ ሰዎች እውነተኛ ስሜት ለናንተ አያሳዩም። ውስጥ የሚያስቡት ሌላ ነው፣ ለናንተ የሚናገሩት ሌላ ነው። ብዙ ሰዎች የተጎዱት በወዳጆቻቸው ናቸው። አስመሳይ ወዳጆች ሰውን ይጎዳሉ፣ ያጠፋሉ። ያንተ ለቅሶ ያንተ እንባ እነሱን ያስደስታቸዋል። ብዙ ጊዜ ማንኛውም ሰው የሚጠቃው በወዳጁ ነው። ወታደርም የሆነ ቦታ ለማጥቃት ሲፈልግ ወዳጆችን የመጀመሪያ መያዝ አለበት። ከዛ በኋላ ነገሮችን በቀላሉ ማግኘት ይችላል። እነዚህ ሰዎች ደግሞ የሚያጠቁ የሚባሉ